ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛሬ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብራኒ አብራችሁን ቆዩ። የምክር ቤቶች የጋራ ፎረም መካሄድ መልካም ተሞክሮችን ለመቀመርና ልምድ ለማካፈል ጉልህ ሚና እንዳለው የካፋ ዞን ምክር ቤት ገለጸ። ምክር ቤቱ 21ኛ ዙር የወረዳዎችና ከተማ አስተዳደር የአፈ ጉባኤዎች የጋራ ምክክር ፎረም በዋቻ ከተማ አካሂዷል። ዘገባው የባልደረባችን ታምራት ኃይሌ ነው፣ እንደሚከተለው ይቀርባል። በመድረኩ የእንኳን ደህና መጣችሁ የሚል መልእክት ያስተላለፉት የዋቻ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ ምክር ቤቱ የተሰጠውን ስልጣን በመጠቀም በርካታ ስራዎችን ሲያከናውን መቆየቱን ገልጸዋል። በመንግስት የሚከናወኑ የልማትና የመልካም አስተዳደር ተግባራቶች ውጤታማ እንዲሆኑ ድጋፍና ክትትል እያደረገ መሆኑንም ጠቁመዋል። እዚህ ያው ሁላችንም እንዳየነው ብዙ ስራዎች አሉ። ግን ከዚህ ከሰዓት ጉዳይ የተነሳ ጥቂት ቦታዎችን ብቻ ነው ያየነው። ይሄም አንዱ ምክር ቤቱ የፎረሙ አጀንዳ ነው። በመቀጠልም ሪፖርቱ ያው ዋና የፎረሙ አዘጋጅ ዋቻ ከተማ አስተዳደርም እኛው አቀርበናል። ያው ባቀረብነው ልክ አሁን አስተያየትም እየተሰጠ ነው ያለው፣ ጥያቄም እየተጠየቀ ነው ያለው። ጥያቄም አስተያየትም ያው በሚገባ እኛ መመለስ የምንችለውን እንመልሳለን። ያው መመለስ የማንችለውን ደግሞ ከሚመለከተው አካል ጋር እየተናበብን እየተነጋገርን የምንመልሰው ነው የሚሆነው። የዋቻ ከተማ አስተዳደር ምክትል ከንቲባ አቶ ማቴዎስ ጋኑ በበኩላቸው ከተማ አስተዳደሩ ከተዋቀረ ወዲህ 7 ዓመት ማስቆጠሩን ገልጸው ይህ ፎረም በተዋቀረበት ዕለት ላይ ጉባኤው መካሄዱ ልዩ ያደርገዋል ብለዋል። በዚህም የከተማ አስተዳደሩ በለውጡ መንግስት የተሰጠውን ወርቃማ ዕድል ተጠቅሞ በርካታ ማህበራዊ፣ ኢኮኖሚያዊና የመልካም አስተዳደር ተግባራትን በመከወን አመርቂ ውጤቶችን እያስመዘገበ እንደሚገኝ ገልጸዋል። ዛሬን ቀን ልዩ የሚያደርገው ዋቻ ከተማ አስተዳደር የተዋቀረው ከዚህ ቀደም ማዘጋጃ ያው 1997 ነው። በልዩ መልኩ ግን 2010 ሰኔ 28 ላይ ነው የተዋቀረው። እግረ መንገዳችንን ደግሞ ከዞኑ አጠቃላይ 17ቱ መዋቅርና ከዞኑ አመራሮች ጋር 7ኛ አመታችንን በጋራ በማክበራችን እኔ ልባዊ ደስታዬን አቀርባለሁ። ከዛ ባለፈ እንግዲህ 21ኛ ዙር የዞኑ የውይይት ፎረም በመከበሩ አንደኛ ለኛ ያስገኘውም ጥቅም አለ። ተሞክሮ መለዋወጥ ነው። ደካማና ጠንካራ ጎኖችን መለየት ነውና በዛ ልክ ደግሞ አጠቃላይ መዋቅሮች በማየታቸው እኛም እንዲሁ ደግሞ ያለንን ነገር አጠቃላይ በማህበራዊ በኢኮኖሚና በአስተዳደራዊ የሰራናቸውን ስራዎች በማሳየታችን ለሰጠንም አስተያየት በጣም ደስተኛ ነን። የካፋ ዞን ምክር ቤት ዋና አፈ ጉባኤ አቶ ግርማ ደፋር ባደረጉት ንግግር ምክር ቤቱ ከ3ቱ የመንግስት አካላት አንዱ መሆኑን አንስተው በአስፈጻሚ አካላት የሚከናወኑ ዘርፈ ብዙ ተግባራትን በመከታተልና በመገምገም ተልእኮውን ሲወጣ መቆየቱን አንስተዋል። ከነዚህም ተግባራት አንዱ የአፈ ጉባኤዎች ፎረም ማካሄድ መሆኑን ያነሱት ዋና አፈ ጉባኤው በ2017 ዓ.ም በርካታ የህዝብ ጥያቄዎች በየደረጃ በሚገኙ ምክር ቤቶች እየተወሰኑ ምላሽ ማግኘታቸውን ገልጸው በቀጣይም ተጠናክሮ ይቀጥላል ብለዋል። በምክክር ፎረሙ የተለያዩ አጀንዳዎችን የያዙ ሪፖርቶች ቀርቦ ሰፊ ውይይት ተካሂዶበታል። ከፎረሙ ተሳታፊዎች ውስጥ አንዳንዶቹ በሰጡት ሀሳብ የምክክር መድረክ መካሄዱ በተለያዩ ጉዳዮች ላይ ተወያይተው ውሳኔ ከማሳለፍ ባሻገር የምክር ቤቱ አባላትና ሌሎች ባለድርሻ አካላት የተከናወኑ ስራዎችን በመጎብኘት ልምድ ልውውጥ እንዲያደርጉ እንደሚያግዝም ጠቁመዋል። የቀጣይ 2018 ዓ.ም የምክር ቤቶችን የምክክር ፎረም አዘጋጅ ጎባ ወረዳና ደካ ከተማ አስተዳደር እንዲሆኑ በማጽደቅና በ2017 ዓ.ም አፈጻጸም የተሻለ ውጤት ላስመዘገቡት ማለትም የጌሻ ወረዳ ምክር ቤት 1ኛ ደረጃ፣ የገዋታ ወረዳና የጠለ ወረዳ 2ኛ ደረጃ እንዲሁም የጊምቦ ወረዳ 3ኛ ደረጃ በመውጣት የምስክር ወረቀትና እውቅና በመስጠት የምክክር ፎረሙ ተጠናቋል። በመድረኩም የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌን ጨምሮ የተለያዩ አመራሮችና ባለድርሻ አካላት ተሳታፊ ሆነዋል። በትምህርት ቤቶች የሚደረገውን ትውልድን በእውቀት የመቅረጽ ሂደት ውጤታማ ለማድረግ የሚመለከተው ሁሉ መደገፍ እንዳለበት ተገለጸ። በቦንጋ ከተማ የሚገኘው ንጋት አጸደ ህጻናት ትምህርት ቤት በ2017 ዓ.ም የትምህርት ዘመን ያስተማራቸውን ቅድመ መደበኛ ተማሪዎች አስመርቋል። ዘገባ የባልደረባችን አማኑኤል ኃይሌ ነው። አንተነህ ፍቃድ ያቀርባል።
በመምህርነት በነበራቸው የረጅም ጊዜ ልምድ በትምህርት ዘርፍ ላይ ያስተዋሉትን ችግር ከመቅረፍ አኳያ የበኩላቸውን በመወጣት ዓላማ ከወላጆቻቸው ጋር በመቀናጀት የግል ትምህርት ቤቶችን ከፍተው እየሰሩ መሆናቸውን የተናገሩት የትምህርት ቤቱ መስራችና ባለቤት መምህር አሸብር ሙላቱ በበጀት ዓመቱ አስፈላጊውን ግብአትና የሰው ኃይል በማሟላት ስራ መጀመራቸውን ገልጸዋል። ለብዙ ዓመታት በመምህርነት ስራ ላይ ተሰማርቻለሁ። ብዙ ተማሪዎችን አበቅቻለሁ። በሚያስተምርበት የስራ እንቅስቃሴ ላይ የተለያዩ ተማሪዎችን አገኛለሁ። ወደፊት የወጡ ተማሪዎችን አገኛለሁ። መካከለኛ ተማሪዎችን አገኛለሁ። ኋላ የቀሩትንም አገኛለሁ። ሳስበው እንደው በሃይስኩል ሌቨል ላይ ብቻ ሰዎች ያዘጋጁትን ተማሪዎች ይዞ መራመድ ብቻ ሳይሆን እንደው ስር ገብቼ መሰረት ብጥልላቸው ጥሩ ነገር የሚገኝ ይመስላል ብዬ በማለም ከተማ ውስጥ አንድ አጸደ ህጻናት መስርቻለሁ ከአንድ ጓደኛ ጋር 2001 ዓመተ ምህረት ላይ ነው እሱን የመሰረት ነው። 17 ዓመት አስቆጥሯል። ከዛ በአንድ ቦታ ላይ ከሚወሰን ትንሽ ጥንካሬው ስላለ መራመድ ስለሚቻል መናገር ስለሚቻል አእምሮም እያሰበ ስለሆነ ለሌላ ማህበረሰብ በህይወት ያለው ባበረክት እኒ ባሰፋው ብዬ ነው ወደዚህ የመጣሁትና 2014 ዓመተ ምህረት ላይ ነው ይሄን የጀመርነው። በዚህ ዓመት ብዙ ነገሮችን ሰርተናል። በእኛ ትምህርት ቤት ብቻ ተወስነን አልቀረንም። ኮሌጅ እኛን የጉድኝት ትምህርት ቤት አድርጎ ካችመንት ስኩል አድርጎ ስልጠና ሰጥቷል። አንዳንድ ማቴሪያሎችን ሰጥቷል። ወረቀቶችን አድሏል። አት ዘ ሴም ታይም እጩ መምህራንን ልኮ የኛን ልምድ ሼር አድርገናል። በምረቃ መርሃ ግብር ከተገኙት ወላጆች አስተያየታቸውን ያጋሩት አቶ አስራት አለማየሁ እና መምህር ካመቶ መኩሪያ ትምህርት ቤቱ ህጻናትን በእውቀት እየቀረጸ በመሆኑ በቀለም ትምህርት ሆነ በስነ ምግባር ተጨባጭ ለውጥ እያመጡ ነው ብለዋል። እውነት ለመናገር ንጋት ትምህርት ቤት መከፈቱ ትልቅ እድል ነው፣ ፎይታ ፈጠረልን። በዚህ ከፍቶ እንግዲህ 2 ዓመት ልጄ እዚህ ቆይታለች። እውነት ለመናገር 2 ዓመት ቆይታ ላይ ልጅ የምታሳየው ፐርፎርማንስ ብቃት የመምህራኖችን ትጋት ምን ያክል የለፉ እንዳሉ ማሳያ እንደሆነ አይቻለሁ። ትልቅ ለውጥ ነው። ከእድሜው አንፃር ለኔ ከበቂ በላይ ለውጦችን ነው ያያለሁትና ለዚህ ትልቅ ዋጋ እየከፈሉ ላሉት መምህራኖች የትምህርት ቤቱ ማናጅመንትን እጅግ አድርጌ ላመሰግን ወዳለሁ። ተማሪ እንግዲህ እዚህ ሲመጣ ህፃናት እዚህ ሲመጡ 2 ዋና መሰረት ነገሮችን ነው የሚጨብጡት። አንደኛ የቀለም ትምህርቱን እውቀት ያገኛሉ። ሁለተኛ ደግሞ የባህሪውን ጭምር ነው የሚቀርጹትና በሁለቱም ዘርፍ ላይ በልጆች ላይ እየታዩ ያሉ ለውጦች ትልቅ አበረታችና ብዙ ዋጋ የከፈሉበት ያለ ለውጥም የታየበት ያለ ስለሆነ ደግሜ ምስጋና ላቀርብላቸው ወዳለሁ። በትምህርት ቤቱ የተጀመረው ትውልድን በእውቀት የመቅረጽ ተግባር ውጤታማ እንዲሆን በአካባቢው የሚስተዋለውን የመንገድ ችግር ለመቅረፍና ትምህርት ቤቱ ከክራይ ወጥቶ በራሱ ይዞታ ላይ መስራት እንዲችል የሚመለከተው አካል ሁሉ እንዲደግፍም ጠይቀዋል። መንግስት ብዙ መስራት ባይቻል የህፃናቱን ህይወት ከመታደግ አኳያ የነገ ሀገር ተረካቢ የመሆናቸውን ጉዳይ መሰረት አድርጎ ህፃናቱን ለመንከባከብ በምናደርገው እንቅስቃሴ ውስጥ እጁን አስገብቶ መንገዱን እንዲጠርግልን ወይንም አሁን ተጠርጓል በርግጥ ምንድነው ፊስታ መንገድ እንዲሆን ኮሬት ቢጨምርልን ይሄ አንድ ትልቅ ነገር ነው። ሌላው ተከራይተን ነው ይሰራን ያለ ነው። ፕሮፖዛል አቅርቤ ያለው ለሚመለከታቸው ክፍሎች ለወረዳም አቅርቤ ያለው ለዞንም አቅርቤ ያለው ነገር ግን ፕሮጀክቱ ቀርቦ ቦታ አልተሰጠንም። ይሄ አንዱ ችግር ነው። ኬጂ ላይ ሰዎች አንደርስታንዲንግ ከሌላቸው ቀላል ነገር ነው የሚመስለው። ህጉ የሚናገረው ምንድነው? በግቢ ውስጥ ዶሮ ይረባል፣ በግቢ ውስጥ አትክልት ይለማል፣ ግቢ ውስጥ ያለው ነገር ነው ተማሪ ሊመገብ የሚገባው ይላል መመሪያው ማለት። ስለዚህ ሰፋ ያለ ቦታ ተሰጥተው በራስ ዲዛይን ለኬጂ በሚመች መልኩ ሰርቶ ማራመድ ቢቻል ብዙ መልካም ስራዎች መስራት ይቻላልና መንግስት ቶሎ ብሎ ምላሽ ቢሰጥ። በዚህ ግል ዘርፍ ላይ የሚሳተፉ ሰዎች ምን ይፈልጋል? ብዙ ተማሪ ሲያገኙ ነው ከዛች የትምህርት ቤቱን ወጪ መሸፈን የሚችሉትና እንግዲህ እንደምታዩት ከዲፕሎማ ያላቸው ናቸው። ከትምህርት ኮሌጅ አልፎ የመጡት መምህራኖች ናቸው ያስተማሩ ያሉት።
እነዚህ መምህራኖች በእነዚህ መምህራኖች ደግሞ ያው ትምህርት ቤቱ ኮስት ነው እያደረገ ያለውና ይሄን ወጪ ደግሞ የትምህርት ቤቱን የተለያዩ ወጪዎችና ያስተማሪን ክፍያ ሊችል የሚችለው ብዙ ተማሪ ሲያገኝ ብዙ ተማሪ ለማምጣት ደግሞ ወላጆች ወደዚህ ምን ይሰጋሉ? የመንገድ መሰረት ልማት ችግሩ በተለይ ጭቃ ሲሆን ይዞ መግባት የማይችሉበት ፈተና ውስጥ ነው ያሉትና ይሄ ትልቁ አንዱ ተግዳሮት እንግዲህ አንዱ ተግዳሮት ለሁለተኛው ምክንያት ሆኖታል ማለት ነው። አንደኛው የመንገድ ችግሩ የተማሪ ቁጥር ማነሱ ላይ ትልቅ ክፍተት ፈጥሯልና እዚህ ላይ እንግዲህ እኛም በራሳችን መሄድ ያለብን ስቴፖች አሉ እየርንበት ነው። የኛ ብቻ ደግሞ የማይፈታቸው ነገሮች አሉ። አብረን ከጎኑ ቆመን የመንገዷን ችግር በጋራ ለመፍታት ዝግጁ እንደሆነና በዚህ አጋጣሚም ጥሬን የሚያቀርብበት ሁኔታ ነው ያለውና ከምረቃ ዜና ሳንወጣ የሁሉን አቀፍ እድገት ለማምጣት ትምህርት ዋነኛ መሳሪያ እንደመሆኑ ትውልድን ከስር መሰረቱ በእውቀት ለመቅረጽ መስራት እንደሚገባ ተገለጸ። በቦንጋ ከተማ ከይከላ ቀጠና የሚገኝ እናት ቅድመ መደበኛ ትምህርት ቤት ያስተማራቸውን ተማሪዎች አስመርቋል። እንደሚከተል ይቀርባል። የእናት ቅድመ አንደኛ ደረጃ ትምህርት ቤት ስራ አስኪያጅ አቶ ፋንታውን ሰጠኝ እንደገለጹት የትምህርት ጥራትን ለማረጋገጥ ከመስከረም 2017 ዓ.ም ጀምሮ እስካሁን እስከሚመረቁበት ጊዜ ድረስ መምህራን በትጋትና በእንክብካቤ ተማሪዎችን ሲያስተምሩ መቆየታቸውን ተናግረዋል። ትምህርት ቤቱን በቀጣይ ዓመት የተሻለ ጽዱና ማራኪ ለማድረግ የድርሻቸውን እንደሚወጡ ገልጸዋል። የእናት ቅድመ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ካሳሁን ከበደ ትምህርት ቤቱ ቅድመ አንደኛ ደረጃ የሚለውን ስያሜ ካገኘበት ጊዜ ጀምሮ የተለያዩ ስራዎችን እያከናወነ እንደሚገኝ ተናግረዋል። ልጆች የተሻለ ቦታ እንዲደርሱ አስተዳደጋቸው ጥሩ እንዲሆን ሁሉም የሚመለከተው አካል የድርሻውን ሊወጣ ይገባል ብለዋል። ልጆች አስተዳደግ እንግዲህ የወላጅ ብቻ አይደለም፣ የወላጅ ብቻ ድርሻ አይደለም። ልጆች ሀገር ተረካቢዎች ናቸው። በስነ ምግባር የታነጹ በእውቀት የዳበሩ ጥሩ ዜጋ ሆነው ማድረግ አለባቸው። ሀገር ተረካቢ ስለሆኑ ይህን ለማድረግ እንግዲህ የወላጅ ብቻ ድርሻ አይደለም፣ የትምህርት ቤትም ድርሻ አለ፣ የአካባቢም ድርሻ አለ። ስለዚህ ትምህርት ቤቶች ደግሞ ያላቸው ድርሻ እጅግ በጣም ከፍተኛ ስለሆነ አሁን እንደምናየው ትምህርት ቤቶች ከህፃንነት ጀምሮ ያለውን ጊዜያቸውን በትምህርትና በስነ ምግባር የዳበረ ሆነው በቀሪ የትምህርትና የህይወት ጊዜያቸው ሊጠቅማቸው የሚችል እውቀት አስታጥቋቸው እንዲሄድ የሚያደርጉ ዝግጅቶችን ሲያደርጉ ነው ያለው። ለዚህም እናት አካዳሚ አሁን ተማሪዎችን አመት ሙሉ የለፋባቸውን የደከመባቸውን በእውቀትም በስነ ምግባርም ሲያስተምራቸው የቆዩት ተማሪዎች የማስመረቂያ ጊዜ ነው ዛሬ የምንገኘው። ስለዚህ ተማሪዎች በስነ ምግባር የታነጹና ነገ ሀገር ተረካቢ ሆነው ሀገራቸውን እንዲወዱ ሀገራቸውን ወደው ለዜጋቸው አገልጋይ ሊሆኑ በሚችሉበት ሁኔታ ላይ ማደግ ይገባቸዋል ማለት ይቻላል። የልጆች አስተዳደግ በተመለከተ እንግዲህ ያው ልጆችን ከመውለድ በላይ ማሳደግ ነው ትልቁ ነገርና ከመጀመሪያው ጀምሮ ቤት ውስጥ በሚናረገው እንክብካቤ ቤት ውስጥ ብቻ አይደለም ደግሞ ውጪ ላይ ልጆች ጋር በሚያደርጉ ግንኙነት መልካም ነገሮችን እያሳየናቸው እያስተማርናቸው ወደ ትምህርት ቤት ስልክ ደግሞ ተከታትለን ከትምህርት ቤት መልስ ያለውን አስፈላጊ ነገሮችን ሁሉ እየመገብናቸው እየሰጠናቸው እያስተማርናቸው ቆንጆ ባህሪ የያዙ እንዲያድጉ ማድረግ ነው የሚያስፈልገው ከኛ ከወላጆች ማለት ነው። እናት ቅድመ አንደኛ ደረጃ ትምህርት ቤት በአዲሱ ትምህርት ስርዓት ነውና የጀመረው ትምህርቱን አመሰራረቱን በ2014 ዓመተ ምህረት ነው። አሁን 4ኛ ዓመቱን ይዟል። እንደማንኛውም ትምህርት ቤት የሚሰጠውን በተቻለ መልኩ ህፃናትን በአእምሮአዊ እድገት ለውጥ በጣም ጠንካራ ሆነው አካባቢያቸውን ተፈጥሮና ሰው ሰራሽ ቅርሶችን የሚያደንቁ እንዲሆኑ አድርገን ነው የምንቀርጻቸውና ትምህርት አሰጣጡን በተመለከተ ትምህርት እንግዲህ ለአንድ ሀገር እድገት ለውጥ ብልጽግናና እውቀት ተተኪ የለውም ስንል ተማሪዎች መነሻቸው መሆን ያለበት ከቅድመ መደበኛ ትምህርት ቤት ነው። ፊት ኪንደርጋርተን ወይም ኬጂ የሚባለው አሁን ቅድመ መደበኛ በሚለው ማለት ነው የምናስተምረው። ስለዚህ እነዚህ ልጆች ከስር ገና 5 ዓመት ኬጂ 1 ነው፣ ኬጂ 2 2 ዓመት ነው። እነዚህ ልጆች መጀመሪያ በጨዋታ መልክ ነው የምናስተምራቸው። ዝም ብለን በጣም አቆይተን ክላስ ውስጥ አይደለም እንትን የምንላቸው፣ በጨዋታ መልክ እያዋዛን ነው ትምህርት የምንሰጠው። ቀጣዩ ጊዜ የክረምት ወቅት እንደመሆኑ ህፃናት የተለያዩ አጋዥ ትምህርት በመማር እንዲያሳልፉ መልእክት አስተላልፈዋል።
ቀጣዩ እንግዲህ አሁን የክረምት ጊዜ ነው። ተማሪዎች የሚያርፉበት ጊዜ ብቻ አይደለም። ይህ ጊዜ ቀጣይ ለሚማሯቸው ትምህርት ደረጃ ማለት ነው ዝግጅት የሚያደርጉበት ጊዜ ነው መሆን ያለበት። ስለዚህ ለቀጣይ ትምህርት ያዘጋጃቸው የሚችሉ መጽሐፍትን ወላጆቻቸው በማቅረብ በማስጠናት በማስተማር ሌሎች ደግሞ እንደዚሁ በአካባቢ ላይ ያሉ ተጨማሪ ትምህርቶችን የሚሰጡ መምህራኖች አሉ በተለያየ ሁኔታ ማለት ነውና ይችን የረፍት ጊዜያቸውን በቂ የሆነ ዕውቀት ይዘው ከቤተሰቦቻቸው ደግሞ የረፍት ጊዜም ሆኖ የተሻለ ረፍት ጊዜ ሆኖም እነሱ ጋርም ደግሞ የተሻለ ጊዜ እያሳለፉ በተለይ ለቀጣዩ የትምህርት ጊዜ ሊያግዛቸው የሚችሉትን ድጋፍ የሚያገኙባቸውና ለዝግጅት የሚያደርጉባቸው ጊዜ ስለሆኑ ጨዋታም ጎን በጎን እንደገና ደግሞ ከጨዋታው ጎን በጎን ተማሪዎቹን ቤተሰቦቻቸውም እየተከታተሉ ያስጠኗቸውና ለቀጣይ የትምህርት ደረጃ ዝግጅት የሚያደርጉባቸው ጊዜ ስለሆነ በዛ ልክ እየተዘጋጁ መጽሐፍትን እና ሌሎች አጋዥ የትምህርት ቁሳቁሶችን በማሟላት ለቀጣይ የሚዘጋጁበት ጊዜ ማድረግ ይገባል ማለት ነው። ከወላጆች ክረምት ጊዜ እንግዲህ ትምህርት ቤት በጋ ላይ ብዙ ነገር አይተዋሉ፣ ለምደዋሉ። ከኛ ውጭ ነው የሚኖሩ። አሁን ወደኛ ተመልሰዋሉ። እኛ ደግሞ መጠበቅና ማንከባከብ አለብን። ከዛ ይልቅ ግን ቤት ውስጥ ማጸናት አለብን። ፕሮግራም ወጥተንላቸው የጨዋታ ሰዓትንም የጥናት ሰዓት ደግሞ የሚዝናኑበት ሰዓት እያንዳንዱ ነገር አወጥተን ፕሮግራማቸውን አሬንጅ አድርገን መከታተልና በቆንጆ ሁኔታ እቺን 2 ወር አሳልፎ ያው ቀኑ ሲደርስ ደግሞ ወደ ትምህርት ቤታቸው የሚመለሱ ይሆናልና በጣም መከታተል ያስፈልገናል። ቤት ውስጥ ማጸናት ያስፈልገናል። የሁሉም ነገር በፕሮግራም መምራት ያስፈልገናል ባይ ነኝ። የትምህርትን ዘርፈ ብዙ ጠቀሜታ በመገንዘብ ወላጆች ልጆቻቸውን ማስተማር አለባቸው ሲል የሺሺንዳ አባ ጳውሎስ አጸደ ሕጻናት ትምህርት ቤት አሳሰበ። ትምህርት ቤቱ ሲያስተምራቸው የቆየውን ተማሪዎች አስመርቋል። አንተነህ ፍቃዱ ትምህርት ለሰው ልጅ አስፈላጊ መሆኑ ይታወቃል። በዚህ መሰረት የሺሺንዳ አባ ጳውሎስ አጸደ ሕጻናት ትምህርት ቤት ለ2 ዓመታት ሲያስተምራቸው የቆየውን ተማሪዎች አስመርቋል። በምረቃ ስነ ስርዓት ላይ የተገኙ የተመራቂ ወላጆች በሰጡን አስተያየት ልጆቻቸው ለዚህ በመብቃታቸው ደስታ እንደተሰማቸውም ተናግረዋል። ደስ ያለኝ ትምህርት ቤቱ ያው ከመነሻውም ጀምሮ ያው ልጆች ላይ የሚያደርገው እንክብካቤና የተለያየ ነገሮች ጋር ተያይዞ እቺን ቀን ያው ዛሬ ስጓጓ ነበርና ለማየት በጣም ደስ ብሎኛል። በጣም ልጄም ደግሞ እዚህ ተገኝቼ የልጄንም ደስታ ሳይ በጣም ደስታ ተሰምቶኛል። በጣም ደስ ብሎኛል። ያው ከዚህ በፊት ተማሪን ራሱ የሚያስተምርበት ልጅ ይወለዳል፣ ልጅ የሚያድግበት ያው ልጅን ማስተማር ማለት ሀገርን መገንባት ትውልድን መለወጥ እንደመሆኑ መጠን ያው ልጄን የሚያስተምርበት ትምህርት ቤት ሲፈልግ ነበርና እዚህ አባ ጳውሎስ ትምህርቱ ሲጀምር ያው እዚህ በመጀመሪያ አመጥቼ ያስመዘገብኩት ወላጅ ነኝ። በዛም ደግሞ ተመራ ለዚህ ውጤት ለዚህ ለውጥ ልጄ ስትበቃ በስነ ምግባር እንዲሁም ደግሞ ብዙ በእውቀት ምር ያው ለዚህ በቅታለችና እኔ በጣም ደስ ብሎኛል። እንደ ድሮ እኛ ወንበር ላይ ነው ቁጭ ብለን ስንማር የነበረው። አሁን ግን ትንሿ ምንጣፍ ላይ ወይም አንድ ሴሌን ላይ ቁጭ ብለው ነው የሚማሩት እና በጣም የሚገርም ነው እና እቃውንም እየነካኩ እያዩ እየቆጠሩ ቁጥር አሁን አንድ ቁጥር ምን ያህል እንደሆነ አንድ መሆኑን ያውቃሉ። ብዛትና ቁጥሩን እየለዩ የሚማሩበት ሂደት ነውና በዚህ ነው 2 ዓመት ሙሉ አስተምረን ያስመረቅናቸው። ትምህርት እንግዲህ እንደምታወቀው ለሰው ልጅ ዋናው መሰረት ነው። እንግዲህ የሰው ልጅ ከተማረ ነው ለማንኛውም አይነት ሁኔታ ክፍት መሆን የሚችለው፣ አገርን ማገልገል የሚችለው፣ ራሱን መምራት የሚችለው፣ ቤተክርስቲያንን መምራት የሚችለው፣ አገርን መምራት የሚችለው፣ ራሱን መጠበቅ የሚችለው እንግዲህ ሰው ሲማር ነው። ትምህርት መሰረታዊ ነገር ነው። ትምህርት እንግዲህ የግድ እዚህ ትምህርት ቤት መጥቶ ሳይሆን ትምህርት መጀመሪያው ከቤተሰብ ነው። ቤተሰብ እንግዲህ መጀመሪያ ትምህርት ቤት ነው። ስለዚህ ልጆቻቸውን ወላጆች አምጥተው የግድ ልጆችን ማስተማር አስተምሮ ደግሞ ወደ የሚፈለግበት ደረጃ ማድረስ የግድ ነው የሚሆነው። እኛ እንግዲህ እንደ ካቶሊክ ቤተክርስቲያን ደግሞ ትኩረት ሰጥታ ከምትሰራባቸው ስራዎች አንዱ ትምህርት ላይ ነው።
ተማሪዎች ከመምህራን እና ከወላጆች ጋር ያላቸው ግንኙነት መልካም እና መቀጠል ያለበት ነው ይላሉ። ተማሪዎች አሁን ወደ ትምህርት ቤት ያው ሲመጡ እንደው ቤት ከመዋል እዚህ መዋል ነው የሚመርጡት። አሁን ልጄ ትምህርት ከመቅረት ራሱ ሞት እንደምትመርጥ አይነት ነው የሚመስለኝ። ምክንያቱም አሁን ወደ ትምህርት ቤት ትምህርት ቅሪ ምናምን ስትባል ለመቅረት ራሱ ፈቃደኛ አይደለችምና በጣም ገራሚ የሆነ ፍቅር ገራሚ የሆነ አባትነትና እናትነት ባህሪ ያለባቸው መምህራን ናቸው። ይህንም ግቢ ያው መምህራኖችንም ጭምር በጣም ላመሰግን እወዳለሁ። ይሄ ትምህርት ቤት ተማሪዎች ከዚህ ሳይወጡ ትምህርት ቤቱ በጣም አያያዙ ጥሩ ስለሆነ አንድንም እዚሁ ተቀጥሎ ቢቀጥል በጣም ደስ ይለን ነበረ። ግን አሁን ያው ቅድመ ዝግጅት የተዘጋጀ ነገር ወደ አንደኛ ክፍል ለማስገባትም ሆነ ለማስቀጠል የሚያስችል መሰረተ ልማት ስላልተሟላ ያው ወደ መንግስት ትምህርት ቤት መውሰዳችን ነው። ስለዚህ ለቀጣዩ ያው እዚህ የሚማሩ ተማሪዎች እዚሁ ተምረው እዚህ ቢቀጥሉ ጥሩ ነው የሚል አስተያየት አለኝ። በጣም ጥሩ ግንኙነት ነው ያለን። በጣም ደስ የሚል ሁኔታ ነው ያለው። እዚህ አካባቢ ያሉት በጣም ከተለያየ ሃይማኖት ባክግራውንድ ያላቸው፣ ሁለተኛ ደግሞ ትምህርት ቤቱ እዚህ በመምጣቱ ከዚህ ጥግ ድረስ የሚሄዱ ሰዎች ደግሞ እዚህ አካባቢ ያሉ ሰዎች ይህን ትምህርት ቤት እዚህ አሁን ሁለተኛ ዓመታችን ነው እዚህ ስናመጣ በጣም በደስታ የራሳቸው አድርገው ነው ይህን ትምህርት ቤት እያዩ ያሉት። የምንደግፈው ነገር ካለ የምንረዳቸው ነገር ካለ በሚለው አይነት ሁኔታም ብዙ የደገፉ ነው ያሉት። እንደገና እኛ በሌለንበት መጥተው አስተማሪዎችን እያበረታቱ ድጋፍ እየሰጡ ነው ያሉት። ትምህርት ቤቱ አዲስ ከመሆኑም አንጻር መስተካከል ያለበትን እና የሚመለከተው አካል መደገፍ አለበት ሲሉም አስተያየታቸውን ሰጥተዋል። ውሃ ችግር አለ እዚህ አካባቢ፣ ያው መብራት መስመር አልደረሰም። እዚህ አካባቢ የመብራት መስመር ቢዳረስ የሚል ከመንግስት ቢደረግ ጥሩ ነው የሚል አስተያየት ነው ያለ። ተጨማሪ ደግሞ ያው እንደዚህ ቢደረግ ትምህርት ቤቱ ደግሞ ያው ቀጥሎ የመሄድ እድሉ በጣም ሰፊ ነው ብዬ ነው ማስበው። መብራት ነው እንግዲህ እኛ ጋር የሌለው ውሃ ነበረ። እንግዲህ የውሃ ስርጭትም እንግዲህ ከከተማ ይመጣል እየተባለ ነው እስካሁን የቆየ ቢቆይም የጉድጓድ ውሃን እስካሁን ድረስ እየተጠቀምን ነው። ስለዚህ የሚስተካከል ነገር ውሃና መብራት ነው ለኛ ችግር የሆነው። ከዛን ውጪ ሌላ ችግር የለም። ሰው ልጅ ከወለደ ማስተማርን በጣም ፍላጎት ሊኖረው ይገባል። ልጅ ከተወለደ መማር አለበት፣ ወደ ትምህርት ቤት መሄድ አለበት። ሌላው ደግሞ ትምህርት ቤት ብቻ መጥቶ ለውጥ ያገኛል ብሎ ልክ እንደ ተማሪዎች እንዲውሉ ብቻ እንደ ማያ አድርጎ ሳይሆን እዚህ ሲያመጡም በቤታቸውም ልጆቻቸውን ድጋፍ ሰጥተው ማስተማር እንዳለባቸው፣ መርዳት እንዳለባቸው፣ ማስጠናት እንዳለባቸው፣ ምን ተማራችሁ ብሎ መከታተል እንዳለባቸው፣ ስነ ምግባራቸውን እንዲያሻሽሉ፣ ሰው አክባሪ እንዲሆኑ፣ በጣም መልካም ልጆች እንዲሆኑ፣ በእውቀት የተገነቡ ልጆች እንዲሆኑ በቤታቸው በደንብ ማስጠናት አለባቸው። ትምህርት ቤት ደግሞ እንዲመጡ በጣም መገፋፋት መቻል አለባቸው። ለልጆቻቸው የሚያወጡት ወጪ ኪሳራ ሳይሆን ጥቅም መሆኑን፣ ነገ ለነሱ መልካም ነገር ይዞ የሚመጣ መሆኑን በማሰብ ልጆቻቸውን በጣም ማስተማር ፍላጎት እንዲኖራቸው ያስፈልጋል። የሺሽንዳ አባ ጳውሎስ አጸደ ህፃናት ትምህርት ቤት ሲያስተምራቸው ከነበረው ከ90 ተማሪዎች 32 ተማሪዎችን በማስመረቅ ወደ ቀጣይ ክፍል አሳልፈዋል። በመጨረሻም የሰርቲፊኬት እና የካርድ አሰጣጥ መርሃ ግብር ተከናውኗል። የትምህርት ስብራትን ለመጠገን ከሚደረጉ ጥረቶች ውስጥ አንዱ ህፃናትን ቅድመ መደበኛ ትምህርት ጀምሮ ማስተማር እንደሚገባ የካፋ ዞን ትምህርት መምሪያ ገለጸ። ይህ የተባለው ዊዝደም አካዳሚ ለተከታታይ 3 ዓመታት ሲያስተምራቸው የነበረውን ተማሪዎች ባስመረቀበት ወቅት ነው። ምህረት ማሞ ተጨማሪ አላት። አካዳሚ ሲያስተምራቸው የቆየውን 50 ተማሪዎችን ያስመረቀ ሲሆን በዚህ ምረቃ ፕሮግራም ላይ የተገኙ የካፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻም የትምህርት ስብራትን ለመጠገን ህፃናትን ከስር ጀምሮ ማስተማር እንደሚያስፈልግም ተናግረዋል። እነዚህ ተመራቂ ተማሪዎች የነገ ሀገር ተረካቢ ከመሆናቸው ጋር ተያይዞም ወላጆች በትኩረት ሊሰሩባቸው እንደሚገባ አጽንኦት ሰጥተዋል። እንደሚታወቀው በሀገራችን የታየውን የትምህርት ስብራት ለመጠገንና የትምህርት ጥራት ችግሮችን ከመሰረቱ ለመፍታት መንግስት ዘርፈ ብዙ ተግባራትን እያከናወነ ይገኛል። ትኩረት ተሰጥቶ በዚህ ወቅት እየተሰሩ ካሉ ስራዎችም የትምህርት ሪፎርሞችን ተግባራዊ በማድረግ
የቅድመ መደበኛ ትምህርትን ማስፋፋት፣ የትምህርት መሰረተ ልማት ስራዎችን ማሟላት፣ የትምህርት ጥራትን ለማረጋገጥ የፈተና ምዘናና አስተዳደር ስርዓት ማዘመንና የመምህራን ልማት ስራዎች የሚጠቀሱ ሲሆን በዚህ ረገድም አበረታች ውጤቶች እየተመዘገቡ ይገኛሉ። በዞናችን በ581 የመንግስትና በ42 የአጸደ ህጻናት ትምህርት ቤቶች ህጻናትን በመመዝገብ እስካሁን ባለው ሁኔታ ከ28000 በላይ ህጻናት ልክ እንደ ዛሬው እየተመረቁ በየደረጃው ትምህርታቸውን እያጠናቀቁ ይገኛሉ። ከዚህም ውስጥ ዛሬ በዚህ ቦታ ላይ እየተመረቁ ያሉ እና በየደረጃው ትምህርታቸውን በመደበኛው እያጠናቀቁ ያሉ የዊዝደም አካዳሚ ተማሪዎች እና ተቋሙ በግንባር ቀደምትነት የሚጠቀስ ነው። ይህ ተቋም ባለፉት ዓመታት ህጻናትን በማስተማር ረገድ ጥሩ ስራ እየሰራ እንዳለ መረጃዎች ያሳያሉ። ይህ ተቋም እንደሌላው ተቋም ብቻ ሳይሆን የትምህርት ስርዓቱን ጠንቅቆ በሚያውቅ መምህር የሚመራ ተቋም በመሆኑ ከዚህ ትምህርት ቤት የሚወጡ ህጻናት እጅግ የበቁና የነገ የሀገር ተረካቢ ትውልዶች እንደሚሆኑ ይጠበቃል። እነዚህ የተመረቁ ተማሪዎች ለመጪው መደበኛ ትምህርት ሲገቡ የተለመደውን ክትትልና ድጋፍ በማድረግ የወላጅነት ግዴታቸውን መወጣት እንዳለባቸው አሳስበዋል። ከከፋ ቴሌቪዥን ጋር ቆይታ ያደረጉት ወላጆችና መምህራን ጥሩ ውጤት እንዲያመጡ ያገዛቸው የወላጆች ክትትልና ድጋፍ መሆኑን አንስተው ይህ ክትትልና ድጋፍ ለመጪውም ተጠናክሮ መቀጠል እንዳለበትም አሳስበዋል። እውነት ነው። ያው እኔም መምህር ነኝና መምህር እንደመሆኔ የተቻለኝን አቅም ለመከታተል ሞክራለሁ። ከኔ በበለጠ ደግሞ በዚህ አጋጣሚ ሚስት ትዕግስትን እጅግ አድርጌ ላመሰግናት እፈልጋለሁ። የትምህርት ስራ ያው ብዙ ክትትል ይፈልጋል። ተማሪ፣ መምህሩ፣ ወላጁና ራሱ ተማሪ ውስጥ ተከታታይ ውጤት የሚያመጣው። ስለዚህ የወላጅም የትምህርት ቤቱም የተማሪውን ክትትል በጣም አስፈላጊ ነው። ስለዚህ እኔ ሁሌ ዳይሊ ልጆችን እከታተላለሁ። የቤት ስራ የተሰጣቸውን አያለው። ኮሙኒኬሽን ቡክ በየጊዜው ይሄዳል። ከዚህ አርብ ቀን ኮሙኒኬሽን ቡክ ይሄዳልና እሱን በጣም ነው የምከታተለው። እዛ ላይ የተሰጡትን መልመጃዎች አሰራቸዋለሁ። አርብ ቀን ደግሞ ለሰኞ ዝግጅት የሚያደርጉ ርዕሶች ይመጣሉ፣ በእያንዳንዱ ሳብጀክት ማለት ነው። በዛ ላይ የተቻለኝን ጥረት አደርጋለሁ። የትምህርት እንቅስቃሴ ሳምንታዊ የኮሙኒኬሽን መጽሐፍ አለው። ያን ኮሙኒኬሽን መጽሐፍ ላይ የተቀመጡ በዚህ ላይ ጥናት ማድረግ አለባቸው፣ ዝግጅት አድርገው መምጣት አለባቸው የሚል ትዕዛዝ ትምህርት ቤቱ ለወላጆች ይልካል። ለእኛም በሚደርስበት ጊዜ የኮሙኒኬሽን ቡክ ላይ የሰፈሩ ነገሮችን በአግባቡ ዝግጅት እንዲያደርግ፣ ጥናትም እንዲያጠና፣ ያ ጨዋታ እንደ ማንኛውም ሕፃን ወጥቶ ይጫወታል። ሌላ ታናሽ ወንድም አለው። ግን ያው በቂ ማጥናቱን ለነገ ዝግጅት ማድረጉን ክትትል እናደርጋለን። አንቺ ልጅሽን ወይ እኔ ልጄን ትምህርት ቤት ስንልክ አንድ ክፍል ውስጥ 40 ተማሪ ሊኖር ይችላል። አንድ ሚስ መታ ለአንድ ልጅ የተለየ ነገር ልታደርግ አትችልም። ሁሉንም እኩል ታስተምራለች። ኢቭን አንዱን መሳም ከጀመረች ሁሉንም መሳም አለባት። አትችልም መለይ በምክንያት ገብቶሻል። በዚህ ልክ አትለይም። ቤት ውስጥስ ልጅሽን ብቻሽን ለረጅም ሰዓት ታገኘዋለሽ። ገብቶሻል። የት ይበልጣል ክትትሉ? ቤት። እዚህ ጋር ሶሻል ላይፉን ይለምዳል፣ ከልጆች ጋር ያለው ኢንተራክሽን ይለምዳል፣ አትሞስፌሩን ይለምዳል። ውጪ ኢንስፓየርድ ይሆናል ከልጆች ጋር በመጫወት አብሮ በመማር ሌሎች ሲመልሱ በማየት ያንን ያመጣል። ቤትስ የፈለግሻትን ነገር ና ብለሽ ቁጭ ብለሽ ገብቶሻል ለማሳየት በቂ ጊዜ የሚኖርሽ ቤት ነው። የወላጅ ክትትል ከምታስቢው በላይ ይጠቅማል። አስተያየት ሰጪዎቹ አክለው ይህ የክረምት ወር የእረፍት ጊዜያቸው ብቻ ሳይሆን ትምህርታቸው እንዳይረሱ ማንበብ እንዳለባቸውና ወላጆችን ማስጠናትና የተለያዩ አጋዥ መጽሐፎችን በመግዛት ማስጠናት እንዳለባቸው አሳስበዋል። አሁን ዘመኑም የቴክኖሎጂ ነው። ልጆች ቤት ሲሉ ከቴሌቪዥን ጋር ከስልክ ጋር ነው ብዙ ጊዜ እያሳለፉ ያሉትና ያ ደግሞ ያው በጎ ጎን እንዳለ ሁሉ ደግሞ መጥፎ ጎንም አለው። ብዙ ሰዓት ከአይን አንጻር፣ ከጤና አንጻር፣ ከብዙ ነገር አንጻር ጉዳት ይኖረዋልና ያው እኔ እረፍቱን ያሰብኩት እኔ በበኩሌ ያው እዚህ ትምህርት ቤት እንደመማሩ ቀጣይ አንደኛ ክፍል ነው የሚገባው። እዚህ ደግሞ ትምህርት አላቸው ክረምት እንዳላቸው አውቃለሁና እዛ መጥቶ እንደሚማርና እዚህ ላስገባው አስቤያለሁ። እኔም ቤት ደግሞ አቅሜ የቻለውን ያህል አግዘው ዝግጁ ነኝ። እኔ የምመክረው ለወላጆችም ለተማሪዎችም ወላጆች በየአቅራቢያቸው ባለ ትምህርት ቤት ላይ ክረምቱን ወራት ማለት ነው ልጆቻቸውን ወደ ትምህርት ገበታ ልኮ ቢያስተምሩ፣
ከዛ በተረፈ ደግሞ ዝግ ነው ብለን ሳንዘናጋ ልጆቻችንን የሚያስፈልግ ቀጣይ ላይ 3ኛ ክፍል ከሆኑ የ3ኛ ክፍል መጽሐፎችን ብናስጠናቸው፣ 2ኛ ክፍል ከሆኑ ደግሞ የ2ኛ ክፍል መጽሐፎችን ዝግጅት አድርገን እያስጠናን ብንሄድ ቀጣይ ላይ የተሻለ ውጤት እናያለን። እንግዲህ የትምህርት የረፍት ጊዜ ሲባል ልጆች አእምሯቸውን ትምህርት ቤት የሚያሳልፉትን ጊዜ እንዲያሳርፉ ነው የሚፈቀደው። ያ ሲባል ደግሞ ሙሉ በሙሉ ከትምህርት ዓለም ይነጠላሉ የሚል ነገር የለም። በክረምት ሰዓት ወላጆች ተጨማሪ ትምህርት ማግኘት የሚችሉበት እድሎች የሚፈጠረው የክረምት ትምህርቶች አሉ። ያን እንዲማሩ ማድረግ የክረምት ጊዜ ልክ ነሽ፣ ማረፊያ ነው ለመምህሩም ለተማሪው። ግን ብዙ ጊዜ የምትቸገሪው መሰለሽ በበጋ የለፋሽውን ነገር ክረምት ላይ ሄድና ደርምሰውት ይመጣሉ። አንዳንድ ህጻናት አሁን ጨርሶልሽ ያስመረቅሽው ልጅ መስከረም ሲመጣ ምንም ሳያቅ ሊገጥምሽ ይችላል። ሚንስ በቃ ወላጅም ልጁም ክረምቱን ስለሚያሳልፉ ማለት ነው። ስለዚህ የክረምት ሰዓት ማካካሻም ጊዜ ናት ላወቀው። ይረፍ ልጁ ትንሽ ሰዓት ግን ይመደብ። ግዴታ ይክፈል አይደለም። ትምህርት ቤቶች አሁን ክረምት እናስተምራለን እኛም አይደለ፣ ግዴታ መጥቶ ከፍሎ ለማለት አይደለም። ቤቱም ይሁን ልጁ እንዳይረሳ የሚያደርጉበት፣ እንዲጨምር ያለው ላይ እንዲጨምር የሚያደርጉበት፣ ቅር ያላቸውን የሚያካክሱበት፣ እቺ ቅር ብሎናል አስተካክሉ ብሎ የሚሰጡን ጊዜ ነው የክረምት ጊዜ። ያ ከሆነ ቆንጆ በጋ ይጠብቃቸዋል። ያው ይቀጥል የለ በጋውም ክረምቱም። በዚህ ምረቃ ፕሮግራም ላይ ህጻናት ተማሪዎች የተለያዩ ጭውውቶችንና ግጥሞችን ያቀረቡና ጥሩ ውጤት ላመጡ ተማሪዎችም ሽልማት ሰጥቶ ፕሮግራሙ ወደ ሌላ ዜና ስናልፍ ባለፉት 3 ዓመታት ውስጥ በሁሉም ዘርፎች የተስተዋለውን ውጤታማነት አጠናክሮ ማስቀጠል እንደሚገባ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የክልሉ መንግስት የ2017 በጀት ዓመት አፈጻጸም ግምገማና የ2018 እቅድ ላይ ውይይት በቦንጋ ከተማ ተካሂዷል። ዘገባው የባልደረባችን ታጅቶ ከበደ ነው፣ እንደሚከተለው ይቀርባል። በመድረኩ የክልሉ አስፈጻሚ መስሪያ ቤቶች የ2017 በጀት ዓመት እቅድ ክንውን ሪፖርትና የ2018 መነሻ እቅድ ላይ ሰነድ በክልሉ ፕላንና ልማት ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል ቀርበው ውይይት የተካሄደ ሲሆን በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት ካለፉት 3 ዓመት ወዲህ በጋራ በተደረገው ርብርብ የተሻለ አፈጻጸሞች መመዝገባቸውን ተናግረዋል። ባጠናቀቅነው በ2017 በጀት ዓመት በሁሉም ዘርፎች በሚባል ደረጃ ምናልባት ካለፉት 3 ዓመታት በተሻለ መንገድ በሁሉም ዘርፎች ላይ ተግባሮቻችን የፈጸምንበት ዓመት ነው። ይህም በየጊዜው እየተሻሻለ የመጣው ከ2014 2015 የላቀ ከ2015 የ2016 አፈጻጸም ከፍ ያለበት አሁን ደግሞ 2017ን ስናየው ካለፉት በእጅጉ የተሻለ አፈጻጸም ያስተዋልንበት ነው። ይሄ አፈጻጸም የተመዘገበው በተለይ የክልልም ይሁን በተዋረድ ያለው የፊት አመራር የፖለቲካ አመራር ቁርጠኝነት ታክሎበት በፓርቲ መዋቅሮቻችንም በየደረጃው ባለው ለአስፈጻሚ አካላት የሚሰጠው ድጋፍ ከጊዜ ወደ ጊዜ እየተጠናከረ በተጨባጭ በተግባር የመገምገም ግብረ መልስ የመስጠት ምክር ተግሳጽ የማሳለፍ ጉዳዮች እየተጠናከሩ ስለመጡ በጋራ በቅንጅት የተከናወነ መሆኑን በዚሁ አጋጣሚ ለማስታወስ ፈልጋለሁ። በግብርና ዘርፍም የተመዘገቡ ድሎችን አጠናክሮ መቀጠል እንደሚገባም ርዕሰ መስተዳድሩ ተናግረዋል። ምርታዊ ለውጥ ካመጣንባቸው መስኮች አንዱ በግብርና ስራዎቻችን አጠቃላይ የማሳ ሽፋንን በበልግና በመኸር የምንሸፍነውን የማሳ መጠን በእጅጉ ማሳደግ ችለናል። ካለፉት ዓመታት በተነጻጻሪ ስናየው ይሄ በዋና ዋና የአዝርዕት ሰብሎች 745,000 ሄክታር መሬትን መሸፈን መቻል ከ20 ሚሊዮን ኩንታል ምርት በላይ ማግኘት መቻል ቀላል የሚባል አይደለም። በእርግጥ ካለን አቅም አኳያ ይሄ ገና መንደርደሪያችን ነው እንጂ የዚህን እጥፍ ያክል መሄድ እንዳለብን የሚያመላክቱ በርከት ያሉ ጉዳዮች አሉ። ከግብዓት አቅርቦትም አኳያ በጣም የተሻለ ነው። ከእቅዳችን በላይ የአፈር ማዳበሪያ ማሰራጨት ችለናል። በዚህ ዓመት አንድ ለውጥ ያየነው
ያሰራጨውን የአፈር ማዳበሪያ ገንዘብም በተሻለ መጠን መመለስ ችለናል። የተወሰኑ እዳዎች በኋላ በገለጻው የሚቀርቡ እንደተጠበቁ ሆኖ ካለፈው ዓመት በጣም በተሻለ መንገድ እዳዎችን ማስመለስ ችለናል። ከምርጥ ዘር አቅርቦትም አኳያ ውስኖች ቢኖሩም የዚህኛው ዓመት ካለፉት 2-3 ዓመታት በእጅጉ በጣም የተሻለ ነው። በስትራቴጂክ የገበያ ምርቶች በቡና ላይ ጥሩ ውጤት አስመዝግበናል። እስካሁን ባለንበት ወደ 45000 ሜትሪክ ቶን ቡና ወደ ማዕከላዊ ገበያ አቅርበናል። የምናመርተው ግን ለሀገር ውስጥ የሚቀርበው ለአካባቢ ገበያ የሚቀርበው ቡና መጠን ስናይ ደግሞ ከ240,000 ቶን በላይ ደርሷል። ይሄ ትልቅ እድገት ነው። ይህንን በተሻለ መንገድ ማስቀጠል አለብን። በማህበራዊ ዘርፍም የተመዘገቡ ውጤቶችን አጠናክሮ መቀጠል እንደሚያስፈልግ ርዕሰ መስተዳድሩ ተናግረዋል። ትምህርትና በጤና ዘርፍም በተለይ ከማህበራዊ ልማት ስራዎቻችን አኳያ ጠለቅ ያሉ ስራዎች ተሰርቷሉ። በጤናው ዘርፍ ላይ የወባ ወረርሽኝን ለመከላከል ሌሎች ተላላፊ ወረርሽኝ የሆኑ በሽታዎችን ለመከላከል የተደረጉ ሙከራዎች በማህበረሰብ ጤና መድን አገልግሎት አካባቢ ካለፈው ዓመት በተሻለ መንገድ የማህበረሰብ ጤና መድን አገልግሎት ተጠቃሚዎችን ቁጥር ለማሳደግ በዛም የሚገኘውን ሀብት ከፍ ለማድረግ የተወሰዱ እርምጃዎች በጣም አበረታች ናቸው። ተጠናክሮ የሚቀጥሉ ይሆናል። በትምህርትም የተማሪዎችን መጻሕፍት በተወሰነ ደረጃ ለአንደኛ ደረጃ እንደዚሁም ደግሞ ለመካከለኛ ሁለተኛ ደረጃ ለማዳረስ የተደረገው ሙከራ ቀላል የሚባል አይደለም። በትምህርት ለትውልድ ንቅናቄ የተሰሩ የትምህርት ቤት ግንባታዎች፣ ማስፋፊያዎች፣ ሰፊ ስራዎች ሁላችንም የምናውቃቸው አሉና እነዚህ ቀላል ግምት የሚሰጣቸው አይደሉም። በአፈጻጸም ወቅት የታዩ ጉድለቶችን ለ2018 የእቅድ አካል አድርጎ መተግበር እንደሚያስፈልግ የተናገሩት ርዕሰ መስተዳድሩ ለዚህም የሚመለከተው አካል ርብርብ እንደሚያስፈልግ ተናግረዋል። ከአዲሱ በጀት ዓመት እቅዳችንም አኳያ የክረምት ወራት ሐምሌና ነሐሴ የቅድመ ዝግጅት ስራዎችን በሙሉ የምናጠናቀቅበት የግዢ ሂደቶች ካሉ ሌሎች ፕሮጀክቶች፣ ፕሮግራሞች፣ ልየታ ስራዎች ካሉ እነዚህን በሙሉ አስቀድመን አጠናቀን ከመስከረም ጀምሮ በተጨባጭ ወደ ስራ የምንገባበት ጊዜ እንደሆነ እምነቴ ነው። በዚህ ዓመት ለየት ያለው በተለይ ከገቢ አሰባሰብ ጋር ትኩረት ሰጥተን መስራት አለብን ብለን በጣም የተለጠጠ የገቢ እቅድ ይዘን ነው የቀረብ ነው። ይህንን 18.4 ቢሊዮን ብር ገቢ እቅድ ለማሳካት ሁሉም መረባረብ አለበት። በየተቋሞቻችን በክልል ደረጃ የሚሰበሰቡ የገቢ አማራጮችን የገቢ መሰረቶችን ለይተን ገቢ ሰብስበን ለሚመለከተው አካል ማስተላለፍ፣ በታች በዞን በከተማ በወረዳ ደረጃ ደግሞ የገቢ መሰረቶችን አስፍተን ይህንን የተለጠጠውን እቅድ ማሳካት በሚያስችል መንገድ መምራት ይጠበቅብናል። ይህን ካረግን እውነትም የምንመኘውን ብልጽግና በአጭር ጊዜ ማሳካት እንደምንችል ትልቅ ተስፋ እናደርጋለን። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ